በሳፍ ውስጥ ከኢቶኑ እሳት ወይ አሜን ያምን ሰው ነው። ኢየሱስ ነገር ዘንድሮ ብድግ ያደርጋል። የሆነ ማንም ተቀብሮ ሊሆን ይችላል። የኔ ጌታ ግን በነገሬ ላይ እየተራመደ ይመጣል። ኢየሱስን የማይሰማ መቃብር የለም፣ ይለቀዋል። ኢየሱስን የማይሰማ ሰፈር የለም፣ ይለቀዋል። ኢየሱስን የማይሰማ መንግስት የለውም፣ ይለቀዋል። ኢየሱስ ይመጣል። ባስለቀሰ ነገር ኢየሱስ ይመጣል። ሰው ሰድቦ በጨረሰ ኢየሱስ ይመጣል። ሉቃስ ምዕራፍ 7 ከቁጥር 11 ክፈቱ። አጠገብ ያለውን ሰው ሳትቀብር ይደርሳል በሉት። ንካ ችግር የለም በሉት። አትቀብረውም በሉት። ታሞብኝ አይዞህ፣ ሞቶብኝ በሉት አይዞህ። ይህን ቀባሪዎች አያጨማልቁ። ሰፈር ወረኞች አያጨማልቁ። ገናዦች አያጨማልቁ። ወረኞች ክፎች አያጨማልቁ። ኢየሱስን ማይነኩ ያንተ ነገር ይምሰል። ነገራችሁ ሳይቀበር ኢየሱስ ይመጣል። ንካ አጠገብ ያለው ሰው ነካ አድርግና ነገሬ ሳይቀበር በሉት። ነገሬ በሉት ሳይቀበር ይመጣል። ቤቴን ኢየሱስ ስለሚመጣ በሉት። አጃቢን አትመን በሉት። ኢየሱስን ግን እመን በሉት። ነገር ግን በሉት አትቀብሩም። ነገሬን ለቀበሩ ነገሬን ካርታይን አትቀብሩ። ራእይን አትቀብሩ። ቪዥንን አትቀብሩ። የዘራይን ይህን ቀብረ ቤት አትቀብሩ። ቤተሰብን አትቀብሩ። ሊሰራ